የትልቅ ስህተት ነው። አንተ በረንዳ ራስ አንተ ጎላላ ቪዲዮን እስከ መጨረሻው እዩት። መጨረሻ ላይ ደግሞ ማጠብቁትን ነገር ነው የምታዩት። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ ፕሊስ ላይክ እያረጋችሁ፣ ላይክ ማድረግ አቁማችኋል መሰለኝ። እዩት ምንም አይነት ላይክ የለም እና ሁላችሁም ላይክ እያረጋችሁ ኮሜንት ላይ ደግሞ የተመቻችሁን ነገር ጻፉልኝ። አሁን ወደ ቪዲዮ። ልክ በመጀመሪያው ራውንድ ማለት ነው ዲዘርት ገዘውና እስቲ የዚህን ሰውዬ ችሎታ ምን ያህል ነው ሚሊዮን ለማረጋገጥ ዲዘርቱን ይዤ እየሄድኩ መተኮስ ጀመርኩኝ። ዝም ብዬ ቦዲ ነበረ ስቀጠቀጠው የነበረው እንደ ቦት ይሆንኩኝ። ለካ ሰውዬው ምንም አይችልም ገና እንደገባ ነው። ከዛ እኔ ዝም ብዬ ስስት ፉል ኮንትሮል ነበረ ሄድሻት መጥቶ ክውን ያልኩት። እኔ ፕራንክ ላረግ ገብቼ 1 ኪል ያዝኩኝ። ግን ይሁን እስቲ ኖርማል ስለሆነ የመጣሁት ምናምን ብዬ እንደዚህ እድላችኋለሁ። ይሄ ሰውዬው ኧረ በስመ አብ ሰው እንደዚህ ቦት ይሆናል? ካምፕ አድርጎ ይጠብቀኛል። ያሟል እንደ ሰውዬ ብዬ ቦዲ አንድ መጥቶትና ከዛ በኋላ በቃ እንደ ቦት ሙቭመንት ምናምን ስሰራበት ይሸሸኛል ምናምን። ሰው ቦት ይፈራል፣ ቦት ሆኖ ቦት ይፈራል። ይሁን ግን ያውን ደግሞ ጭንቅላቱን መጠቀም ቻለ መሰለኝ። ቦምብ ጥሎ ገደለኝ። ከዛ ፊቱን ያሳየኛል። ወደዛ ሂድልኝ በእናትህ ወደዛ ሂድልኝ አታፍጥብኝ እባክህ። ሁለተኛውንም ሶስተኛውንም ራውንድ ገደለኝ። ከዛ እንደዚህ ቦቶኝ ያሳይሃለሁ እቺን አንድ ራውንድ ብቻ ልለፍና ማን እንደሆንኩ አሳይሃለሁ እያልኩት ዝም ብዬ መሽከርከር ጀመርኩኝ። ከዛ እንደለመደው ይሄን ካራክተር ይዞ ዝም ብሎ ይከተለኛል። ብቆምለት እኮ አይገለኝም እኮ ምን ሆኖ ነው? ምን አውቄ እንዴ ምን እያሰበ? ከዛ እንዲህ ሄድኩና ዝም ብዬ ሜዳ ላይ ስተኩስ ገደለኝ። በቃ አሁን ተጀመረ አልኩኝ። ከዛ በስማምቡል እንደዚህ አርጌ ሲያጥብስ ከዛ ማን እንደሆንኩ አሳየሁት። ደንግጧል ሰውየው ይመስለኛል። አብስማክ ማን እንደሆነ ያወቀ ይመስለኛል። ከዛ ዲዘርት ገዘውና እንደ ጦጣ ጣራ ማለት ጀመረ። ከዛ ኮንቴነሩ ጋር ብተኩስ ስለማይወጣልኝ ካምፐር ስለሆነ በቃ አስተዋል። አሁን እሺ ካምፕ ቢያደርግ እሺ ይባላል እኮ ቅድም ምን ሆኖ ነው የሚያደርገው? ይሁንለት። ከዛ እኔ እንደዚህ አናሎግም ምንም እየተጫወትኩ ብጠብቀው አይወጣም። የኛውን ደግሞ ስጥለው ራሴ ላይ ነው የጣልኩት። ከዛ በኋላ ይሄን ካራክተር ይዞ ይጃጃልላችኋል። ዲዘርቲን ሲዞ ስለቀው በስተመጨረሻ እንደዚህ ሄድሻት ቀረቀርኩለት ነው ማለት ነው። ከዛ 3-4 ሆነ። 2 ራውንድ ብቻ የሚቀረኝ እቺን ከገደልኩሽ ምርጥ አውራ ነው ምናምን ብዬ ለራሴ ነገርኩትና በቃ ይሄን ካራክተር ይዞ ጣራ ላይ ከዛ እኔ ተከትዬ ወጣሁ። እስቲ ምን አባት አመጣለች ድንገት ከሚመታኝ ምናምን ብዬ እንዲህ ልብ እያልኩ ሸሸዋለሁ። በለው እኔ እኮ ራሴን እኮ አደንቋለሁ እኮ አንዳንዴ ይሄ ችሎታ ከየት ነው የመጣው እላለሁ። ከዛ 4 ስንሆን ራውንድ በቃ መጠንቀቅ አለብህ ብዬ ካራክተሪን አስቀምጬ ሰውዬው እቺ ደግሞ ምንድናት? ይሄን በክቶነ ካራክተር ይዞ ገብቶ ዝም ብሎ ሲሰግጥ ከዛ እኔ ሞትኩ። ለቆሜለት ስለነበር ቦዲ ነው የሚገለኝ። በቃ የቦትነት ጥግ ነው ዛሬ እያዩ ያሉት። አሁን እንደዚህ ይደረጋልሽ ተረበስ ምንም አይችልም ምንም። ደግሞ በዛ ላይ ደግሞ ኢሞት ይሰራል። አረ ወለው አብስማክ በቃ አሁን ተቃጠልኩና በሶስተኛ ራውንድ እንደዚህ ሂትሻት 2 መተውትና 2 ቢተኩስ መተው ገሎ ነበር። ግን በቃ ችግር የለውም በኋላ እንገናኛለን እኔ ቂም ምናምን አልይዝብህም ምናምን ብዬ ተውኩት እንጂ ገድዮ ነበር። my friend ምን ገዛው? ስፓስ ገዛው። ስፓስ ደግሞ ስንት ጊዜ ከተጫወቱት ከዛ ዋን ታፕ ነው ምናምን ተኩስ ብዬ እጂ ስተኩስ ሳትኩት
እንደገና ስተኩስ ሳትኩት። በስማ ይዞ ሊገለኝ ነው እንዴ ምንድነው ሊጠመመ አልኩና ወደ ቦታ የተመለስኩኝ። ከዛ ሜዲኬቴን አድርጌ ሰውየው እንደገና ካምፕ አድርጎላቸዋል። ከዛኝ ቦምብ ጣለብኝ። እየሮጥኩኝ ሸሽሁት ምናምን መጥቶ ከገደለኝ 4-0 ከዛኝ ቦምብ ጣለብኝ። እየሮጥኩኝ ሸሽሁት ምናምን መጥቶ ከገደለኝ 4-0 5-0 አሸንፎኝ እኔ ምን ልሆን ነው በኋላ። ከዛ በጥንቃቄ መጮህ ጀመርኩኝ። ስተኩስ ስተዋለሁ። አረ ስፓስ ግን አረ ምን አይነት ሽጉጥ ነው! እቺን ነፍስ ስቀረኝ ቦዲ ቅጥቅጥ አድርጌ ገደልኩት። እኔ ምን አገባ? እኔ ዋን ታፕ ብዬ አይደለም የገቡት፣ ዋናው ማሸነፌ ነው። አያችሁኝ አይደል? እናንተ ያስፈራል። ከዛ በሁለተኛ እስቲ ቆይ ሄድሻት የሽጉጥ ይመታል አይመታም ቼክ ለማድረግ ሄጄ ሸኞት ወደዛ ወደ ሚኖርበት ሀገር። እዛ ዳግም እንዳትመጣ ምናምን አልኩት። እና በቃ ስፓስን ትንሽ ወደድኳት። አንድ ሽጉጥ ደግሞ መጠቀም ካቆማችሁ ይጠፋባችኋል። ከዛ ዊንቸስተር እና ግሩዛ ገዛ ሰውየው። ምን አይነት ቦት እንደሆነ አላውቅም። ዋን ታፕ መሞከር ጀመርኩኝ። በግሩዛው ልሞክር ነበር ግን ያው አንድ ዝም ብሎ ቀጥቅጦ ከገደለኝ ያሸንፈኛል ብዬ ካራክተሩን እየተጠቀምኩና ሰውየውን ግራ ምናምን ማጋባት ጀመርኩኝ። ወይኔ አባቴ ያሳዘነኝ የምር። 3-4 ሆነ። 2 ራውንድ ብቻ ነው የሚቀረኝ። ይሄንን በቃ ልጸልይ እንዲ ተንበርክኬ ልጸልይ እንዲ ስልኩን አስቀምጬ ምናምን አልኩኝ ለራሴ። ከዛስ ተኩሽ ሳትኩት የመጀመሪያውን። በሁለተኛው ልብ ነው ያደረኩት። በቃ ልብ ወደዛ ምናምን ያልኩት። ደግሞ ቀደም ስፓስ አስቀይመኝ ነበር። በስፓስ ነው በቃ ማስቀየመኝ እና ስፓስ እና ዴዘርት ገዘው። ዴዘርቱን አልጠቀምበትም ግን ስፓሱን ነበር። እኔ ተናድጃለሁ። ከሳትኩኝ በቃ ያናደኛል። ለምን እንደሆነ አላውቅም። ምንድነው እያልከን ያለው ነው? እዛ ስፓሱን ገዝቼ እየሄድኩላችሁ እንደዚህ አንድ መተው ምንድነው ስፓስ ግን አንተ ምን አይነት ሽጉጥ ነው አልኩት። ሽጉጡም ማለት ከሰማኝ ከዛ በተኩስ ስተዋለው ሰውየው በኤምፒ5 ይሰግጣል። ተመለስኩና ሜዲኬት አድርጌ እንደገና እየሄድኩ ያል ቆሞልኝ በቃ በሆነ ስህተት ሳትኩት። ይሄ ትልቅ ስህተት ነው።